የለመደች ጦጣ ሁልጊዜ ሸንጣጣለ ስትቋጥር ያመሸ የወየልክ ወያላ ነጋቲ ቡላ ሳምንትን በኔ ልታሳክል ኤክስኪውዝ ሚ what the fuck me የለም አባቴ እኔ ሐሰን ላይ ነኝ እኔ አልሰማም ግባና ተኛ ወይ እሺ አራት ከመቼ ወዲህ ነው አራት ማግባት የጀመርሽው? እስከ 7 ሰዓት ተቀምጬ እንደዚህ ጉድ ታረጉኝ። እነዚህ ደግሞ ቀልቃሎች ማን አግባላቸው? ልተኛ ነበርኩ 1-0 ቢያልቅ እኮ እኔ እኮ ተኝቻለሁ እስካሁን። ይሄ ማለት ነው እነዚህ ወደ ቻምፒዮንሺፕ ሁላ አይደለም ቀጥታ ወደ 4ኛው ዲቪዥን ነው መውረድ ያለባቸው። ምን አይነት እዚህ ቀልቃላ የእሳት ፈንጁላ ደናደሩ። አሞሪም አሁንም ገና ይቀረዋል። ተጫዋቾቹ አልተናበቡም አሁንም ድረስ ማንም ሰው አሸነፈ ምናምን ብሎ ሲደሰት እንዳለ ወልቭስ ምንም ስለ ኳስ አያውቁም። ሂንቱ ራሱ የላቸውም። ፕሪሚየር ሊግ አይገባቸውም። ወልቭስ ምንም ጭራሽ ነው የማይችሉት። ሰከንድ ሃፍ ላይ ልጆቹ ምን ብሎ እንደተማጸናቸው ይታወቃል። አሞሪም ተቀየሩ በቃ አስቀየማቸው። አንዱ ጎል ራሱ እንዴት እንደገባብን አላውቅም። ቅጥልን ያልኩት ብቻ ከረፍት በፊት ቁጭ ብሎ ህዝቤ ይቋጥራል እኛ ላይ አሸንፈናል ኖርማል አንፎክርም ወልቭስን አሸንፈን ብሎ ዓለም የሚቋጥርብን እኛ ማንን ነው ዓለም የሚያየን ሊቨርፑልን እዛው ፈልጓት በስተመጨረሻም ገብተናል። ሌላው ደግሞ ቤቲንግ የት እንጫወት ስትሉ ለነበራችሁ ቃና ቤት ከችብሎላችኋል። ቃና ቤት ያለ ስጋት ገንዘቡን ገቢና ወጪ የሚያደርግበት ታማኝ ድርጅት ነው። በኳስ ስትጮቱ እስከ 10% ካሽባክ አለው። ሌላ ደግሞ ፈጣን ጌሞችን ስትጮቱ እዛው ላይ በየቀኑ እስከ 10% ካሽባክ አለው። ሁላችሁም ቃና ቤት ላይ ተዝናኑ እንላለን። ሃፒ በርዝዴይ ያለኝ ማንቺዬ አራዳ ልጆች፣ ይሄ ልደቴ ብቻ አይደለም ሰርግ እስከ ምላሹ ነው የተደገሰልኝ ነው ማለት ይወለ ወያላን ቋጣሪን እረፍት ላይ አቻውተ እንቅልፍ ተነሳውና ከረፍት በኋላ ለጣጥፈ አጥበት አስተኛልኛለ ማንቺዬ። አረ ውለታ በዛብኝ። ይሄ ቪዲዮ ፈርስት ሃፍ ማንቸስተር ዩናይትድ 1-1 እያለ ቪዲዮ ለሰራችሁ ለማንቸስተር ዩናይትድም ለአርሰናልም ደጋፊዎች ነው አድርሱላቸው። ኮፒ ሊንክ እያደረጋችሁ ማለት ነው። ጎስት ምናምን አይቼዋለሁ ቪዲዮን ኮሜንት አድርጌልህ ነበረ ነግሬ ነበረ። ተፈተናችሁ ምንም የተፈተነው ነገር የለም። አንዱ ጎል ሁሉ እንዴት እንደገባ አናውቅም ማለት ነው። ማንቸስተር ዩናይትድ ዛሬ ፍጹም ቡድን የነበረው ፈርስት ሃፍ እንዴት ቪዲዮ እንደሰራ ደፍረ አላውቅም። እኔ እንደሚመስለኝ ሰከንድ ሃፉን ገምተ ፈርስት ሃፍ ቀድሜ ቪዲዮ የሜም ግብአት እንዳትሆን ብዬ ነበረ። ሜመሮች ተጫወቱበት ማለት ነው። የማንቸስተር ዩናይትድ ደጋፊ ሆናችሁ እያለቃቀሳችሁ ቪዲዮ የሰራችሁት ምን አሰባችሁ ነው? እግዚአብሔርን ለቪው ብቻ። አሁን ማንቸስተር ዩናይትድ ፈርስት ሃፍ ሰከንድ ሃፉ 4-5 የሚያገባ ቡድን እንደሆነ መገመት ከብዷችሁ ነው? አታዩም? ኳስ አታዩም? አይገባችሁም ነው? ኳስ እንደዛ ነው። አታሰድቡን። ከቻላችሁ ቡድናችሁን እያደነቃችሁ እያበረታታችሁ መደገፍ የሚለውን ቃል በተግባር ማሳየት ነው ያለባችሁ። ዝም ብላችሁ ጠብቁ። ዛሬ እንዲህ የሚያሯሩጠው አለሌ ውርደት ቅሌት ጋብዣችኋለሁ። ዛሬ ግብዣውን ተቀብለናል፣ አይተኗል፣ ወደኗል። በክብር ይሄን ብለናል። ይመኝ አቤት ፈርስት ሃፍ የታዘብናችሁ ሰዎች ብዛት ዩናይትድ ይሸነፋል ብላችሁ ማለት ነው ያሳዝነው ምን እንደሆነ ታውቃላችሁ? ሊቨርፑል በዚህኛው ሳምንት ብቻውን መቅረቱ ነው ስለ በቃ ዩናይትድም ጥሎት መጣ። ጨዋታውን ለማመሳሰል ከመፈለጋቸው የተነሳ ራሱ እንደ ሊቨርፑል ጨዋታ 9 የባከነ ደቂቃ አልጨመሩ እና ብቻ 9ም 10 የሚጨምሩ ዩናይትድ ዛሬ ለጥልጦ ወልቭስን አሸንፏል። ያው ወልቭስ ዘንድሮ የታወቀ ነው ሄዷል እና ወንድም ጥላ እንኳን መጣ። እኔ ግን ማለት ነው ይሄ ቴብል በጣም ነው የሚያስፈራው ማለት በተለይ ደግሞ ወደ ታች ስታዩ ማለት ዘግናኝ ነው፣ በጣም ዘግናኝ ነው እንጂ እና ብቻ ሊቪ በዚህኛው ሳምንት እንግዲህ ዋጣ ጫዋን አታለች። ያው ምንም ማድረግ አይቻልም። ያው ባዳ ነው። እዚህ ይወጃችሁ